ያው ረጅምና ደስተኛ ህይወት መኖር የሁላችንም ምኞት ነው። ግን ምስጢሩ ምንድን ነው? እስኪ ዛሬ ወደ ጃፓን እንሂድና ምናልባት መልሱ እዛ ተደብቆ ሊሆን ይችላል። አብረን እንየው። እንግዲህ ጉዟችንን የምንጀምረው በዚህ የጃፓን አባባል ነው። ንቁ መሆን ብቻ 100 ዓመት መኖር እንዲያስፈልግ ያደርጋል ይላል። በጣም ወሳኝ ሐሳብ ነው። እንቅስቃሴና ረጅም ዕድሜን በቀጥታ ነው የሚያገናኘው። ይህ ሐሳብ ለምናየው ነገር ሁሉ መሠረት ይሆነናል። እሺ፣ መጀመሪያው ክፍላችን ምስጢራዊው ቃል ይላል። ለረጅምና ደስተኛ ሕይወት ሚስጥሩ ምንድን ነው? እኮ ከጥንት ጀምሮ የሰው ልጅ ሲጠይቀው የኖረ ጥያቄ ነው። ግን የሚገርመው ነገር በጃፓን ውስጥ አንዲት ደሴት መልሱን ያገኘችው ትመስላለች። መልሱ ደግሞ ኢኪጋይ በሚባል አንድ ጽንሰ ሐሳብ ውስጥ ነው ያለው። ኢኪጋይ በቀላል አማርኛ የመኖር ምክንያት ማለት ይቻላል። አስቡት፣ በዓለም ላይ ረጅም ዕድሜ የሚኖሩ ሰዎችን ሕይወት የሚመራው ፍልስፍና ይሄ ነው። እስኪ በቁጥር እንየው ነገሩን ግልጽ ለማድረግ። በጃፓን ኦኪናዋ ደሴት ውስጥ ማለት ነው ከ100,000 ነዋሪዎች ውስጥ ወደ 25 የሚጠጉት ከ100 ዓመት በላይ ይኖራሉ። ይህ ቁጥር ከዓለም አቀፍ አማካይ ጋር ሲነጻጸር እጅግ በጣም ከፍ ያለ ነው። ስለዚህ ጥያቄው ለምን የሚለው ነው። እሺ፣ ወደ ሁለተኛው ክፍላችን ስመጣ ደግሞ የረጅም ዕድሜ መንደር የሚል ርዕስ አለው። የዚህ ነገር ሚስጥር ለማወቅ ኢኪጋይ የሚለውን መጽሐፍ የጻፉት ሰዎች ወደ ኦኪናዋ ወደ አንዲት ልዩ መንደር ነው ያቀኑት። ኦጊሚ ትባላለች። ቅጽል ስሟ ደግሞ የረጅም ዕድሜ መንደር ነው። በዓለም ላይ ከፍተኛው የሕይወት ዘመን የሚገኘው እዚች መንደር ውስጥ ነው። ታዲያ ጸሐፊዎቹ እዛ ሲደርሱ ያገኙት ነገር ምንድን ነው? ምስጢሩ አንድ ነገር ብቻ አይደለም። ይልቁንም የአመጋገባቸውም የአኗኗር ዘይቤያቸውም እና በጣም ልዩ የሆነው ማኅበራዊ አወቃቀራቸው የእነዚህ ሁሉ ድብልቅ ውጤት እንደሆነ ነው የተረዱት። በተለይ የማኅበራዊ ሕይወታቸው ቁልፍ ነገር ሞአይ ይባላል። ሞአይ ማለት እንዴት መሰላችሁ? እንደ ሁለተኛ ቤተሰብ የሚያገለግል የቅርብ ጓደኞች ስብስብ ነው። በቃ ለሕይወት ዘመን አብረው የሚቆዩ በስሜትም በገንዘብም የሚደጋግፉ ማለት ነው። ይህ ደግሞ የብቸኝነት ስሜትንና ጭንቀትን በእጅጉ ይቀንሳል። እሺ፣ ሦስተኛው ክፍል ደግሞ የኢኪጋይ ስዕላዊ መግለጫ ነው። ከማኅበራዊ ግንኙነቱ ባሻገር የሁሉም ነገር እምብርት ላይ ያለው ያው የኢኪጋይ ጽንሰ ሐሳብ ነው። እስኪ በቀላል ስዕላዊ መግለጫ እንየው። እንግዲህ ሁሉም ነገር የሚጀምረው የምንወደው ነገር ምንድነው ብሎ በመጠየቅ ነው። ይህ የመጀመሪያው ክበብ ነው። በቃ ከልብ የሚያስደስተን ስንሰራው ጊዜ እንዴት እንደሚበር የማናውቅለት ነገር ማለት ነው። ቀጥሎ ደግሞ ጎበዝ የምንሆንበት ነገር ምንድነው የሚለው ይመጣል። ይሄ ደግሞ ሁለተኛው ክበብ ነው። ይሄ ማለት ተፈጥሯዊ ተሰጥኦ ሊሆን ይችላል፣ ወይም ደግሞ በልምድ ያዳበርነው ክህሎት፣ ሌሎች ሰዎች ዋጋ የሚሰጡት ችሎታችን ነው። ሦስተኛው ነጥብ ደግሞ ዓለም የሚፈልገው ነገር ምንድን ነው የሚለው ነው። ይሄ ማለት ያለንን ችሎታ ከማኅበረሰቡ እና ከሰፊው ዓለም ፍላጎት ጋር እንዴት ማገናኘት እንደምንችል ማሰብ ነው። በሌላ አጋገር ለሌሎች አስተዋጽኦ ማድረግ ማለት ነው። በመጨረሻም አራተኛው ክፍል ክፍያ ሊገኝበት የሚችል ነገር ነው። ይሄ ማለት ደግሞ ያ የምንወደውና ጎበዝ የሆነበትን ነገር ወደ ገቢ ማግኛ መንገድ መቀየር፣ ሕይወትን በዘላቂነት ለመምራት የሚያስችለንን ነገር መለየት ማለት ነው። እናም ይህ ስዕል ወሳኙነት በደንብ ያሳያል። የምንወደው ነገር፣ ጎበዝ የምንሆንበት፣ ዓለም የሚፈልገው እና ገንዘብ ሊያስገኝልን የሚችለው እነዚህ አራቱ ክበቦች የሚገናኙበት ቦታ በቃ ያ ነው ኢኪጋይ። ጠዋት ከእንቅልፍ ለመነሳ ምክንያት የሚሆነው ነገር ማለት እሱ ነው። እሺ፣ አሁን ደግሞ ወደ አራተኛው ክፍል እንለፍ። ረጅም ዕድሜ የኖሩ ሰዎች የአኗኗር ዘይቤ። እንግዲህ ጠንካራ ኢኪጋይ ያላቸው ሰዎች የዕለት ተዕለት ሕይወታቸውን በተግባር እንዴት ነው የሚኖሩት? አንድ ዋና መርህ አላቸው። ሐራቺቡ ይባላል። ይህ ጥንታዊ ጥበብ ነው። ከምግብ በፊት የሚሉት አባባል ሲሆን ትርጉሙም ሆድን 80% ብቻ ሙላ ማለት ነው። በቃ ሙሉ ለሙሉ እስኪጠግቡ ድረስ አይበሉም ማለት ነው። ይህ ልምዳቸው ደግሞ ከብዙ ምዕራባውያን ሀገራት ጋር ሲነጻጸር የሚወስዱት የካሎሪ መጠን በጣም ዝቅተኛ እንዲሆን ያደርጋል። ይህ ደግሞ በምግብ መፍጨት ሥርዓታቸው ላይ የሚኖረውን ጫና ይቀንሳል። ከዛ በተጨማሪ ጭንቀትን የሚቆጣጠሩበት መንገድ ለየት ይላል። አስቡት፣ የጥንት ሰዎች ጭንቀት አልፎ አልፎ የሚመጣና አጣዳፊ ነበር፣ ለምሳሌ አዳኝ ሲያጋጥማቸው። የዘመናችን ጭንቀት ግን የማያቋርጥና ዝቅተኛ ደረጃ ያለው ነው። ይህ ስር የሰደደ ጭንቀት ደግሞ ሰውነታችንን በጣም ነው የሚጎዳው። እነሱ ይህንን ነው የሚያስወግዱት። እንቅስቃሴያቸውም ቢሆን አልፎ አልፎ ጂም ቤት ሄዶ ከባድ ስፖርት መስራት አይነት አይደለም። ይልቁንም ረጋ ያለና
ወጡ የሆነ እንቅስቃሴን የዕለት ተዕለት ተግባራቸው አካል ነው የሚያደርጉት። እሺ፣ ወደ መጨረሻው ክፍላችን ደርሰናል። ክፍል 5 ዓላማን ማግኘት። በመጨረሻ እነዚህ ሁሉ ያየናቸው ልማዶች፣ አመጋገቡ፣ ማህበራዊ ሕይወቱ፣ እንቅስቃሴው ሁሉም አንድ ላይ ሆነው አንድ በጣም አስፈላጊ ምሰሶ ይደግፋሉ። እሱም በዓላማ የሚመራ ሕይወት ነው። ስለዚህ ልንይዘው የሚገባው ዋና ነጥብ ምንድን ነው? ኢኪጋይን ማግኘት ሩጫ አይደለም። ይልቁንም ለእያንዳንዱ ሰው ልዩ የሆነ በትዕግስት የሚደረግ የግኝት ጉዞ ነው። ይህ ሐሳብ እኮ በምዕራባውያን ፈላስፎችም ዘንድ አለ። ለምሳሌ ኒቼ ምን ይላል? ለምን እንደሚኖር የሚያውቅ ማንኛውንም እንዴት መኖርን ሊቋቋም ይችላል። በቃ ዓላማ ሲኖር ማንኛውንም የሕይወት ፈተና የማሸነፍ ጥንካሬ ይኖራል ማለት ነው። እናም የመጨረሻው ጥያቄ ለኦኪናዋ ነዋሪዎች ብቻ ሳይሆን ለሁላችንም ነው። ጠዋት ከእንቅልፍ ለመነሳት ምክንያት የሚሆነን ነገር ምንድን ነው? የእያንዳንዳችን ኢኪጋይ ምንድን ነው?